ሰላም አድማጭ ተመልካቾቻችን እንደምን አላችሁ? የዘንድሮ ዲቪ ሊሞላ ቀናቶች ቀርቶታል። ማለትም ዲቪ 2027 ሊጀመር ቀናቶች ነው የቀሩት። ዘንድሮ ዲቪ አሞላል ከሌላ ጊዜ ዲቪ አሞላል በጣም ለየት የሚያደርጉት ነገሮች አሉ። በጣም ደስ የሚሉ አፕዴቶችም እንዲሁም ደግሞ በተቃራኒው የሚያሳዝኑ መረጃዎች ወይም ደግሞ አፕዴቶች አሉ። በትራምፕ አገዛዝ ውስጥ የተጨመሩ ወይ አፕዴት የተደረጉ የዲቪ አሞላል ስርዓቶች አሉ። እያንዳንዱን ነገር ነግራቸዋለሁ። በዛሬው ቆይታችን እንግዲህ ዲቪ ለመሙላት ምን ያስፈልጋል፣ የዘንድሮ ዲቪ ሲሞላ ምን ተጨማሪ ነገር ይዞ መጥቷል፣ እንዲሁም ደግሞ ዲቪ ከመሙላታችሁ በፊት ምን ማሟላት አለባችሁ፣ እንዲሁም ዲቪ 2027 አፕላይ የሚያደርጉት እነማን ናቸው፣ እንዲሁም ደግሞ የዲቪ የመሞላበት ጊዜ እስከመቼ ይቆያል የሚለውን እያንዳንዱ ነገር እንመለከታለን። እባካችሁን ይህን ቪዲዮ ለብዙ ሰው እንዲደርስ ቪዲዮውን ላይክ አድርጉት። እንዲሁም በድጋሚ እንድንገናኝ በዲቪ መረጃ እንዲሁም በተለያዩ መረጃዎች እንድንገናኝ ቻናሉን ሰብስክራይብ በማድረግ ተቀላቀሉ። እሺ፣ ቅድም እንደጠቆምኳችሁ ዘንድሮ ዲቪ አሞላል ላይ ትንሽ ቅር የሚያሰኙና እንዲሁም ደግሞ ደስ የሚያሰኙ አፕዴቶች አሉ። የመጀመሪያው ደስ የሚለው ነገር እንግዲህ በትራምፕ አመራርና እንዲሁም ደግሞ በተለያዩ ምክንያቶች ባን የተደረጉ ወይም ዲቪ እንዳይሞሉ የታገዱ ሀገራቶች አሉ። ከዚህም መሀል ኢትዮጵያ የለችም። ስለዚህ ሁሉን የኢትዮጵያ ዜጋ ዲቪ ለመሙላት ክራይቴሪያ ያሟላ ከሆነ አፕላይ ማድረግ ወይም ደግሞ እድሉን መሞከር ይችላል። ሁለተኛው ደስ የሚል ነገር ወይም ደግሞ ኤሊጂቢሊቲ ክራይቴሪያ ከሆኑ ነገሮች መካከል እንግዲህ አሜሪካ ውስጥ ብዙ ስደተኛ የሌላት ሀገር መሆን አለባት ዲቪ ለመሙላት ማለት ነው። ሶ ኢትዮጵያ ይሄንን ፓስ ታደርጋለች ወይም ደግሞ ታልፋለች ማለት ነው። አሁን ቅር ወደሚያሰኘው መረጃ ሳልፍ እንግዲህ ዘንድሮ ዲቪ አሞላል ውስጥ አዲስ የተጨመረ ነገር አለ። እሱም ሁሉም ሰው ወይም ደግሞ ዲቪ አፕላይ የሚያደርግ ሰው $1 ያስፈልገዋል። ከዚህ በፊት ምንም አይነት ክፍያ አያስፈልግም ነበር፣ በነፃ ነበር። ይህንን ነገር ትንሽ ቅር የሚያሰኘው እንግዲህ $1 መክፈሉ ብቻ ሳይሆን የምንከፍልበት መንገድ በአሜሪካ ተቀባይነት ያላቸው መንገዶች መሆን አለበት። ለዛም በዋናነት የሚጠቀሱት ባይቢት፣ ፔፓል እንዲሁም ደግሞ ጉግል ፔይ ናቸው። እንዲሁም ሌሎችም ናቸው። ሶ እነዚህ በቀጥታ ከባንክ ጋር ወይም ደግሞ በኢትዮጵያ ባንክ መክፈል አለመቻላችን ትንሽ ቅር የሚያሰኝ ነው። እንዳልኳችሁ በቀላሉ የክፍያዎችን መንገድ አመቻችላችኋለሁ። ምናልባት ይፋ ሲሆኑ ወይም ደግሞ ባይቢትም ከሆነ እንዲሁም የተለያዩ የጉግል ፔዮችም ከሆኑ እዚህ ቻናል ላይ እለቅላችኋለሁ። እናንተ ብቻ ሰብስክራይብ በማድረግ ጆይን ታደርጋላችሁ። ስለዚህ አሁን ዲቪ 2027 አፕላይ ለማድረግ የሚያስፈልጉን ክራይቴሪያዎች እያንዳንዱ ነገር መዘጋጀት ያለብን ነገር ጠቁማችኋለሁ። የመጀመሪያው እንግዲህ ዘንድሮ የተጨመረው እንዳልኳችሁ አፕዴት የተደረገው $1 ለሬጂስትሬሽን ያስፈልጋል። ስለዚህ $1 ማመቻቸት ይኖርብናል ወይም ደግሞ ዝግጁ መሆን ይኖርብናል ማለት ነው። የክፍያው መንገድ እንግዲህ በደንብ ክሊር አረግላችኋለሁ እንግዲህ አፕዴት ሲያደርጉት ማለት ነው። ምናልባት የክፍያው መንገድ እንግዲህ ስፔሲፋይ ሲያደርጉት እናሳውቃቸዋለን። የመጀመሪያው የሚሆነው እንግዲህ ሌላ ሰው ሊከፍልልን ይችላል። ሁለተኛው ደግሞ እኛው ራሳችን ልንከፍል ይገባል። ከሁለት አንዱ ነው የሚሆነው። እሱን ሲያሳውቁ መረጃውን በደንብ ጠቁማቸዋለሁ ማለት ነው። ሌላኛው ደግሞ ዘንድሮ ዲቪ አፕላይ ለማድረግ ቢያንስ ሃይ ስኩል የተማረ መሆን አለበት ይላል መረጃው ወይም ደግሞ አፕዴቱ። ሌላኛው ያልተማረ ሰው ከሆነ ደግሞ ቢያንስ የ2 ዓመት የስራ ልምድ ያስፈልገዋል። እነዚህ ክራይቴሪያዎች ማሟላት ይኖርብናል ማለት ነው። እንግዲህ በዲቪ አማካኝነት ብቻ ከብዙ ሀገራት ወይም በአለማችን ውስጥ በአመት ውስጥ ወደ 50,000 የሆኑ ሰዎች ወደ አሜሪካ ይገባሉ ተብሎ ይታሰባል። ከዛ ውስጥ ኢትዮጵያ አንዷ ናት። እንግዲህ ኢትዮጵያ ውስጥ እንደምታውቁት በየአመቱ ዲቪ ፕሮግራም አለ። በዛ መሀል ውስጥ እንግዲህ ወደ 3,000 ሰዎች ወደ አሜሪካ ይገባሉ ወይም ደግሞ በዲቪ አማካኝነት ወደ አሜሪካ የመግባት እድሉን ያገኛሉ ተብሎ ይታሰባል ወይም ይገመታል ማለት ነው። ሌላኛው ክራይቴሪያ እንግዲህ የተጨመረ አይደለም፣ ነገር ግን የፎቶ ነው። ባክግራውንዱ ነጭ የሆነ ወይም ደግሞ የነጭ የተጠጋ የሆነ ባክግራውንድ ያለን ፎቶ ሊኖረን ይገባል። ስለ ፎቶ አነሳስና የፎቶ ክራይቴሪያ እንግዲህ ያው ፎቶ ቤቶችን በደንብ ስለሚያውቁት ብዙ የሚያስጨንቅ ነገር አይኖረውም። ለዲቪ እያንዳንዱን መረጃ በዌብሳይት ገብታችሁ ማየት ትችላላችሁ። dvprogram.state.gov በሚለውን በመግባት እያንዳንዱን መረጃ ተጨማሪ መረጃ ማግኘት ትችላላችሁ። ሌላኛው በዲቪ መረጃችን ውስጥ ዘንድሮ መቼ ነው የሚጀምረው የሚለው ነው። እንግዲህ በእነሱ ኦክቶበር 16 በእኛ ወደ ጥቅምት 6 አካባቢ ይጀምራል ተብሎ ይታሰባል ዘንድሮ የዲቪ አሞላል ማለት ነው። እናንተ ቀድማችሁ ማሟላት ያለባችሁ ነገሮች ቅድም የነገርኳችሁ ነገሮች ሬዲ ሆናችሁ መጠበቅ ይኖርባችኋል። እንግዲህ ዲቪ ለመሙላት ያሰባችሁ ሰዎች እንግዲህ ስለ ዲቪ አሞላል የሚወጡ መረጃዎች እያንዳንዱን አፕዴት ተከታትዬ አሳውቃችኋለሁ። ዲቪ እንዴት ይሞላል፣ $1 እንዴት መግዛት እንችላለን፣ በምን አይነት መንገድ መክፈል እንችላለን የሚሉት ነገሮች በደንብ ኦፊሻሊ ሲወጡ ወይም ቦልድ የሆኑ መረጃዎች ሲወጡ አፕዴት አደርጋችኋለሁ ወይም ደግሞ ነግራችኋለሁ ማለት ነው። ስለዚህ እንደዛ እንዳደርግላችሁ ቻናሉን ሰብስክራይብ ማድረግ ትቀላቀላላችሁ። እንዲሁም ደግሞ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። በተጨማሪም እዚህ ቻናል ላይ በጣም አፕዴትድ የሆኑ ጊዜያዊ መረጃዎች እንዲሁም በጣም ጠቃሚ ስለ ኦንላይን ስራዎች የተለያዩ መረጃዎችን እለቅላችኋለሁ። ስለዚህ ለቀጣይም እንድንገናኝ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ ድጋሚ አስታውሳችኋለሁ። ለሚያስፈልገው ሰው ይህን ቪዲዮ ሼር አድርጉት። ስለ ዲቪ በደንብ አፕዴት አደርጋችኋለሁ። በየጊዜ የሚመጣው መረጃ አቀብላችኋለሁ ማለት ነው። በቀጣይ
በቀጣይ ሰብስክራይብ አድርጋችሁ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።